አሁን ወደ መስቀለ ክርስቶስ እየተጓዘ ነው። እንግዲህ ቤተክርስቲያኑ እሱን የቤተክርስቲያኑ ቄሰ ገበዘና አስተዳዳሪ ያስረዱናል ማለት ነው። የቁመቱ ማጠር እስኪ አባታችን ሲያብራሩልን እንድን በጣም ቤተክርስቲያኒቱ በጣም አጭር ነች። ጣራውን ጎርጎሮ ኪዳን ምናምን የሆነውን ቀርከሃ ስለሆነ ስለሚያስቸግር እንደምታዩት ቦታ አጥቶ አሁን ጸበል የሚሰጠው ነገር ሁሉም እንደዚህ ነው። አሁን እንደምታዩት ያው አትርኖሱ ብዙ ነገር ችግር አለ። ማቆሚያ የሚያስቀምጥ ቦታ የለም። ስለዚህ አሁን እንደምታዩት ስለ አድኖ እንደዚህ አይቀመጥም። በሌላ ደብር ላይ አሁን እንደምታዩት ከሆነ አሁን ጣራውን ታዩታላችሁ። ሌላ ቦታ ላይ በጥሩ ሁኔታ ተሰርቶ እንግዲህ ወርቅ በወርቅ ተደርጎ ተለባብሶ ነው የምኖረው። አሁን እዚህ ያለው ቆርቆሮ አሁን ይፈሳል። አሁን እንጨቱ አርጅቶ ተሰባብሮ ንፋስ ያስገባ ነው። ስለዚህ አሁን እንግዲህ የቤተ ክርስቲያናችን ችግር ያው የኛ ችግር ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ለማስራት መልካም ነገሮችን ለማድረግ ስላሰባችሁ ጊዜ ስጣችሁ። አሁን ዙሪያውን ሁሉም ብታዩ ራሱ በጣም ከባድ ነው። ይሄ ምንድነው? ይሄ ምንድነው? መቅረዝ ነው። መቅረዝ ምን የሻማ ማብሪያ ነው? አዎ በእንጨት ተደርጎ ነው። በእንጨት ተደርጎ ነው መቅረዝ። ይሄ ቅኔ ማህሌቱ ነው። አዎ ወጣባለች። አያሳልፍም። አሁን 3 ከዳና 2 ካህን አያሳልፍም። ጥላ ራሱ አያሳልፍም። በጣም ቁመቱ አጭር ነው። ቁመቱ አጭር ነው በጣም እንደምታዩት። ያው መቆማ እንደዚህ አይቀመጥም። ቦታ ስላጣን ነው እንጂ አትርኖሱም እንደዚህ በጥሩ ሁኔታ ጨርቅ ነው አይደለ? ሸንጣ ነው። ኮርኒስ ነገር ኮርኒስ ማዳበሪያ ነው። ነጭ ማዳበሪያ ነው። ይሄ ቅኔ ማለት ነው እንግዲህ ስለጠበበች አገልጋዮች ከሌላ ቦታ መጥቶ ለማገልገል ራሱ እቺ ምንድን ናት እያሉ ነው። ማንኛው ሰው ለመረዳት እንግዲህ ያስፈልጋል ማለት ነው። መቅደሱም በዚህ አይነት ነው እንደነሱ ይንገሩኝ። መቅደሱም ያው መግባው በዚህ ጋር ነበሩ። ያው እንደምታውቀው ውስጡ ያው ከዚህ ማይቻል ነው። ዝናብ ያፈሳል። ያው እኛ የምንናገረው ለዩቱብ እንዲወጣ ምናምን ሳይሆን ሀቃቁ ነው የምናወራው እኛ። አሁን እዚህ ላይ እንደምታዩት ከላይ ክፍት ነው፣ ጣራው ያፈሳል። ያው እንደምታዩት ፀሐይ ራሱ ጨረሩ የገባ ነው ያለው። ልክ ዝናብ ሲዘንብ በዚህ ጋር የወረደ ዝናብ መሀል ስንቆም እንግዲህ የቱ ጋር ቆመን ነው ማለት የምናደርሰው? በዚህ ጋር ቤት ጠባብ ነው፣ በዚህ ጋር ያፈሳል፣ በዚህ ጋር ደግሞ የቱ ጋር ከብሮ ይቀመጣል። ምን ዙሪያው ቤት ይቀመጣል። ሌላ በቀርቶ ራሱ ቅዳሴ ስንገባ ተሰቶ የሚቀበል ሰው ውጭ ነው የሚቀበለው። ምክንያቱም ውስጡ ስለማይበቃ ማለት ነው። ውስጡ እኛው ራሱ ብከፈት ልክ እኛ ቅዳሴ ገብተን ስንቀድስ ያለ ልክ ዝናብ ስመጣ የግድ አንደኛው ዲያቆን ጀንጥላ ይዞ ይቆማል። ዝናብ ስለሚያፈስ ማለት ነው። አትሮሱ ላይ ያፈሳል፣ መንበሩ ላይም ያፈሳል። ስለዚህ የኢትዮጵያ ሕዝብ እኛ የምንጠይቀው ነገር ድረሱልን፣ እርዱልን። ያው የኦርቶዶክሳዊ ስነ ምግባር መተባበር እስከሆነ ድረስ ድረሱልን ነው እኛ የምንለው ነገር። ያው ኢትዮጵያ ሕዝብ ብቻ ሳይሆን ያው እስከ ውጭ ድረስ እስከ አሜሪካ በሁሉም ቦታ እንዲደርስ ያው አባታችን በእርሱ አማካኝነት በመስቀለ ኢየሱስ ስም እንጠይቃችኋለን። እንግዲህ ይህን ስላስተባበራችሁ እግዚአብሔር ስጦት እድሜ ጤና። እንግዲህ እዛ ሴቶች ጋር መታችሁ ብታዩ ራሱ በጣም አስቸጋሪ ሁኔታ ላይ ነው። አባታችን እምነቱን አንጥለን ብለን ነው እንጂ መቼስ እምነቱን አንጥለን ብለን ነው እንጂ ያው ሴቶች ያው በሩን አሁን ሌባ በገባ የሚሰርቅበት ቦታ ነው። አሁን እንደምታዩት ይሄ አሁን ውስጡ እንግዲህ አፈር ነው። ውስጡ አፈር ነው። አሁን በአፈር እያገለገለ ነው። ምንጣፍ ምናምን ሁሉም ዝናብ እንግዲህ መጥቶ እንግዲህ ይመታልና ስለ አድኖች ክብር እንግዲህ ሰው ባይመታበት ቦታ ዘመን ላይ ስለ አድኖ እየተመታ ነው። እንግዲህ እንደምታዩት ከሆነ ጣራውን ይኸው ጨረራውን እየለቀቀ በዛ በኩል እየለቀቀ ነው። አባታችን ይህን እንድትረዱን እንዲያስተላልፉን ሼር እንደሚያደርጉን በእግዚአብሔር ስም እንጠይቃለን። እንግዲህ ስላስተባበራችሁ መቅረዝ ያለው አሁን በእንጨት የተሰራ ስለሆነ እንግዲህ ሌላ ቦታ ላይ በብረት ነው። አሁን በጣም ነዳይ ስለሆነ ነዳይ ቤተክርስቲያን ካሉት ከዚህ ከዶርዞ ካሉት ቤተክርስቲያን ይሄ
በጣም አነስተኛ ቤተክርስቲያን ስለሆነ እንግዲህ ክርስቶስ አንድ ነው፣ ግን ቤተክርስቲያኑ እንግዲህ አነስተኛ ሰው የሚኖርበት ቦታ ላይ ነው። መቼስ እንግዲህ ኢየሩሳሌም ድሮ አንድ ነበረች፣ በሁለት ጊዜ አንድ ነበረች። አሁን መቼም አዲስ አበባ ህዝብ መጥቶ እዚህ ዶርዜ ላይ ማገልገል ስለማይችል በየስፍራው በየጎጡ ቤተክርስቲያን ስለተመሰረተ አሁን እዚህ ያሉ ኦርቶዶክስ ቤተክርስቲያን አሁን ጠገቸ ላይ እንደ እሱ እንደ መስቀለ ኢየሱስ ቤተክርስቲያን ንዳይ የለም። ስለዚህ እንድትረዱ በስላሴ በማርያም በሁሉም ነገር በእነዚህ እንጠይቃለን። ስላዳመጣችሁ፣ ስላሰበሰባችሁ፣ ስለመጣችሁ በሰላም ወደ ሀገራችሁ እንዲመልሱ ያለ ክፋት ያለ ጥፋት እግዚአብሔር ወደ ሀገራችሁ በሰላም ይመልሳችሁ። እንደዚህ እላለሁ። አመሰግናለሁ። እግዚአብሔር ይስጥልን። እንግዲህ ተመልካቾቻችን በዚህ ሁኔታ በምታዩት ሁኔታ ነው እንግዲህ ያለው። እንግዲህ ይሄ በአዲስ አበባ የምትገኙ በመላ ኢትዮጵያ የምትገኙ በአሜሪካ፣ በሊባኖስ እና በእንግሊዝ፣ በጀርመን፣ በፈረንሳይ በመላ ዓለም የምትገኙ ኦርቶዶክሳውያን የሆናችሁ ሁሉ የቤተክርስቲያን እንግዲህ በምታዩት ሁኔታ ነው እና ያለው እንግዲህ የምችሉትን ሁሉ ቅድም በተጠቀሰው በአካውንቱ ገቢ በማድረግ በማቴሪያልም ሆነ የሲሚንቶ፣ የብረት፣ የቆርቆሮ፣ የበር፣ የመስኮት፣ የእጅ ዋጋ፣ የትራንስፖርት ሁሉ ችግሮች አሉና እንደዚሁ በተጨማሪ ደግሞ የቤተክርስቲያን ጉዳይ ደግሞ የውስጡ የአልባሳቱ፣ የልብሳቱ ጠቅላላ ችግር በችግር ነው ያለው። ቤተክርስቲያኑ እንግዲህ ሁሉንም በምችሉት እንድትረዱ በመስቀል ስም ጠይቃለሁ። እግዚአብሔር ከእናንተ ጋር ይሁን።